አሜሪካኖቹ ተጨንቀዋል፣ አውሮፓውያን ግራ ተጋብተዋል። ታላቁን የኖቤል የሰላም ሽልማት ሲያበረክቱለት ስለተሰራው ሳይሆን ለወደፊት ለመስራት ሞራልና አቅም እንዲሆነው በሚል ያበረክቱለት እንደነበር ያውቁታል። በኤርትራና በኢትዮጵያ መካከል ለ20 ዓመታት ጦርነትም ሰላምም የሌለበትን ጭጋጋማ ፖለቲካ የሚገፍ ተስፋ ባዩ ጊዜ በዚያ ሽልማት ተስፈንጥሮ ለሀገሩም ለቀጠናውም ሰላም ለማምጣት ይችላል ከሚል ተስፋ ተነስተው ታላቁን ሽልማት እንዳበረከቱለት ይታወሳል። ተስፋቸው ሊጨናገፍ ያለሙት መልካም ነገር አፈር ከድሜ ሊገባ የወሰደው ጊዜ ግን ምናልባትም 1 ዓመትም አይሆንም። ሰውየው የሰላም ተምሳሌትነቱን በጦርነት አጋፋሪነት ቀይረውና ኢትዮጵያን የጦርነት መናኸሪያ ጎተራም አደረጋት። እንደ ጸበል በየክልሉ የዞረ እሳት ይረጭ ቦምብ ያዘንብ ጀመረና የኢትዮጵያን ህልም ባጭሩ ቀጨው። የምዕራባውያን ሀገራትንም ተስፋ ብዙም ሳይርቅ በቅርበት አጨናገፈው። ሲጀምረው በኦሮሚያ ክልል ያዝለቀቅ ባደረገው ውጊያ ነበር። ከህወሓት መሪዎች ጋር የስልጣን ግብግብ ውስጥ ገባና ከሁለተኛው የዓለም ጦርነት ወዲህ ብዙ ህዝብ ያለቀበትን ጦርነት በኢትዮጵያ ምድር ላይ አቀጣጠለው። ያ ከሚሊዮን በላይ የጨረሰው የትግራዩ ጦርነት ጋብ ባለማግስት ወደ ተረኛው ክልል የጦርነቱን ጸበል ጻዲቅ ይዞ ገባ፣ ወደ አማራ ክልል። ከአማራ ክልል የሚተርፍ ሰራዊት የሚኖረው ከሆነ ቀጣዩን ጽዋ የምታወጣው የሶማሌ ክልል እንደምትሆን ይገመታል። ምዕራባውያን መንግስታት 5 ዓመታትን ወደ ኋላ መመለስ ቢችሉ ግምታችን ስህተት ነው ብለው የሰጡትን ሽልማት ቢነጥቁት የሚመርጡ ይመስላሉ። በግምታቸው ቢጸጸቱ ልክም ናቸው። ተስፋቸው መና መቅረቱ ቢያስቆጫቸው አይፈረድባቸውም። ለኢትዮጵያውያን ግን ከዚያ ይለያል። ለኢትዮጵያውያን የሱ ዘመን የመከራ ዘመን ሆኖባቸዋል። ዛሬን በሰቀቀን በሰቆቃ ይኖሩ ነገን በጨለመ ተስፋ ይጠብቁ ዘንድ እድል ጣፋንታቸው ሆኗል። እሱ ለኢትዮጵያውያን ሌላ አይደለም፣ መቅሰፍት ይዞባቸው የመጣ ክፉ ገዢ እንጂ። የትኛውን አንስቶ የትኛውን መተው እንደሚቻል አይታወቅም። የትግራይ እናት ልቧ ተሰብሯል። የአማራ እናት እያቃሰተች ነው። የኦሮሚያ እናት ሐዘን አጉብጧታል። የአፋር አባት የመከራ ሰማይ እንደ እንቅብ ተደፍቶበታል። የሶማሌው አባት በሰቆቃ ብዛት ጉልበቱ ዝሏል። እዚህም እዚያም ሲቃው በርክቷል። የጦርነት ዛሬ ያለበት የንጹሃንን ደም ለቆሌው የሚገብር ሰው ሲከፋው የሚደሰት ሲደሰት የሚከፋው ገዢ የተፈናጠጠባት ሀገር ኢትዮጵያ አንዱን መከራ ተገላገልኩ ስትል ሌላ ግዙፍ የመከራ ዘመን ላይ አረፈችና በአራቱም አቅጣጫ ዋይታ የለቅሶ ድምጽ ያስተጋባባታል። ምን አጠፋን? ምን በደልን? እውነት ለመናገር ካንተ ምን አተረፈን? ከሰቆቃና ሲቃ በቀር ምንስ አገኘን? ያንተ ዘመን ለኢትዮጵያችን የመቅሰፍት ዘመን እንዲሆን በቅዱስ መጽሐፉ ትንቢት ተነግሮ ይሆን? ፈጣሪም አልሰማለም። እንደ ራሔል በራማ እንደተሰማው የለቅሶ ድምጽ የኢትዮጵያን እንባ በፈጣሪ ዘንድ መቼ ሆነ የሚታየው? ኤሎሄ ኤሎሄ ናማ ሰበክታኒ። እውነት ለመናገር ኢትዮጵያ ከአብይ አህመድ መምጣት ምን አተረፈች? የኢትዮጵያ ሕዝብ ከዚህ ሰው ምን አገኘ? የአብይ አህመድ ትሩፋቶችስ ምንድናቸው? በሐቅና እውነት መነጋገር ከተቻለ የዚህ ሰው ወደ ኢትዮጵያ የፖለቲካ መድረክ መምጣት መቅሰፍት ወይስ በረከት? በኢኮኖሚው፣ በፖለቲካው፣ በማህበራዊ ጉዳዮች ሀገራዊ ክብርና ኩራት በጥቅሉ ኢትዮጵያ ከአብይ አህመድ ምን ያገኘችው አንዳች ነገር አለና ነው ለተጨማሪ 1 ቀን በስልጣን ላይ እንዲቆይ የምትፈቅድለት? ቁጥሮችን እናናግራቸው። 31 ሚሊዮን ኢትዮጵያውያን አስቸኳይ የምግብ እርዳታ እንደሚያስፈልጋቸው በቅርቡ የወጣ ሪፖርት አመላክቷል። 5 ሚሊዮን ኢትዮጵያውያን ከቤታቸው አይኖሩም፣ ተፈናቅለው የሀገር ውስጥ ስደተኛ ሆነው ቀርተዋል። በዓለም በውስጥ መፈናቀል ኢትዮጵያ ቀዳሚውን ስፍራ የያዘችው በአብይ አህመድ የስልጣን ዘመን ነው። ኢትዮጵያ በ100 ዓመታት በተከሰቱባት አያሌ ጦርነቶች ካጣቻቸው ልጆቿ በብዙ እጥፍ ሚሊዮኖች ያለቁባት በዚሁ ሰው የአገዛዝ ዘመን ነው። $1 22 ብር ይመነዘር የነበረው በ5 ዓመት ውስጥ ከእጥፍ በላይ ተምዘግዝጎ 56 ብር ይመነዘር ጀምሯል። በህጋዊ መንገድ በጥቁር ገበያ 110 ብር ነው። 1 ኩንታል ጤፍ ከ3 ዓመት በፊት 5000 ብር የነበረው ዘንድሮ በ3 እጥፍ አድጎ 15000 ብር ገብቷል። ሽንኩርት በ200% እጥፍ ጨምሮ 120 ብር ካልሆነ የትም አይገኝም። ኑሮ ሰማይ ጣሪያ ነክቷል። አንድ የሕክምና ዶክተር የሚያገኘው ደሞዝ የአንድ የበግ ዋጋ የሚያወጣ አይደለም። መካከለኛ የሚባል የህብረተሰብ ክፍል ጠፍቷል። ከ100 የማይበልጡ ባለጠጎችን አጅበው 120
20 ሚሊዮን የሚሆኑ ኢትዮጵያውያን ከድህነት ወለል በታች ችጋር እየጠበሳቸው የሚኖሩባት ምድር ሆናለች ኢትዮጵያ። በህወሓት ዘመን ከወለጋ ጅጅጋ ከሞያሌ መቀሌ እንዳሻው የሚንቀሳቀሰው ኢትዮጵያዊ ከ20 ኪሎ ሜትሮች በላይ ከሚኖርባት ከተማ መውጣት በህይወቱ ላይ ሞትን እንደመጋበዝ የሚቆጠርባት የሆነችው ኢትዮጵያ በዚሁ ሰው በአብይ አህመድ የስልጣን ዘመን ነው። ነጻ ፕሬስ የሚባል የለም። ምንጣፍ ጎታች ከሆኑ የሳሎን ባሪያነታቸውን ከፈቀዱ ጥቂት ታማኝ የፖለቲካ መሪዎች በቀር በኢትዮጵያ ምድር የተቃዋሚ ድምጽ ከነጭራሹ ጠፍቷል። 4 ክልሎች ከአብይ አህመድ እጅ ወጥተው በጦርነትና በድህረ ጦርነት ቀውስ እየታመሱ ነው። ጎንደር ተርቧል። ትግራይ በረሃብ ሺዎች በየሳምንቱ እየሞቱ ነው። ወለጋ የገባው ጠኔ ህፃናትን እያረገፈ ነው። ደቡብ ኢትዮጵያ የሰው ልጅ ከከብቶች ተሻምቶ የከብቶችን መኖ እየበላ ነው። ሌላም እናም ጥያቄው ይነሳል። ኢትዮጵያ ከዚህ ሰው የምር ምን አገኘች? መቅሰፍት ወይስ በረከት? አሜሪካን ዋሽንግተን ዲሲ ከስትሪት ኖርዝ ዌስት የብዙዎቹ ታላላቅ የሎቢስት ደላሎች መገኛ ስፍራ። የዓለም ፖለቲካ እንደ እንዝርት ይሾርበታል። መንግስታት ሚሊዮን ዶላሮችን ለነዚህ ደላሎች እየከፈሉ የአሜሪካንን መንግስት አቋም ለማስቀየር ደጅ የሚጠኑበት ጎዳና ነው ኬስትሪት። ከቅርብ ጊዜ ወዲህ በዚያ መንደር ስለ ኢትዮጵያ የሚባለው አስገራሚ ነገር ነው። በኬስትሪት ጎዳና በኮሪዶሮች የሚሰማው ሹክሹክታ አሜሪካን በሰውየው ላይ ፍጹም እምነት እንደሌላት ነው። በአሜሪካን የውጭ ጉዳይ መስሪያ ቤት እጅግ ከሚጠሉ መሪዎች ዋናው ይኸው ምስራቅ አፍሪካ ላይ ግዙፍ የጸጥታ ስጋት የደቀነው የኢትዮጵያው ገዢ እንደሆነ በኬስትሪት መወራት ከጀመረም ሰንብቷል። ሲጀምርም ቀልባቸው አልወደደውም። አንድ የአሜሪካ ዲፕሎማት ሰውየውን ሲገልጹት በአንድ ቦታ የማይረጋ አስተማማኝ አጋር ለመሆን የማይችል ቀዥቃዣ ነገር ነው። በትግራይ ጦርነት የአሜሪካንና የሰውየው ነገር ለየለትና አረፈው። አሁን ደግሞ አማራ ክልልን ሲያምስ አሜሪካውያን አንድ ነገር ማድረግ እንዳለባቸው አምነዋል። የገዛ ጓዳቸውን በርብሮ ሚስጥር የሚያሾልክ የፌዴራል መስሪያ ቤት ተቀጣሪ የሆነ ትውልደ ኢትዮጵያዊ ጉዳይ ለአሜሪካውያን የማስጠንቀቂያ ደውል ነው የሆነባቸው። የአሜሪካንን ደህንነት የሚነካ ብሔራዊ ጥቅሟን የሚጋፋ የሚስጥራዊ መረጃ ዘረፋ ውስጥ የኢትዮጵያ ባለስልጣናት እጃቸው መኖሩ ለአሜሪካውያን ቀይ መስመርን የማለፍ ያህል ነበር የተወሰደው። እናም ሰውየውን ከዚያ ቀጠና ገለል ማድረጉ የአሜሪካውያን ምርጫ ሆኖ በአቋም ተያዘ። ያስጨነቃቸው ማን ይተካ የሚለው እንጂ ሰውየው በስልጣን ላይ የሚቆይባት እያንዳንዷ ቀን እጅግ አደገኛ መሆኗን ከተረዱ ሰንብተዋል። አውሮፓውያንም አቋማቸው ብዙም የሚለይ አይደለም። ሰውየው ገለል ቢል ሊፈጠር የሚችለው የስደተኛ ጎርፍ በእርግጥ አስጨንቋቸዋል። በስልጣን ላይ መቆየቱ የሚያመጣው ጣጣ ለነሱም እንደሚተርፍ በሚገባ ተረድተውታል። የጨነቃቸውም የሆነው እንዴትና በማን ይቀየር? ለኢትዮጵያውያን ይህ ጥያቄ የቅንጦት ነው። የሉና ጉዳያቸው አይደለም። መቅሰፍት ይዞባቸው የመጣን አገዛዝ ከመገላገል በላይ የሚያስጨንቃቸው ምንም ነገር ምድር ላይ የለም። ለነገ ራሱ መልሳለውና አብይ አህመድ ከኦነግ አባቶቹ ከህወሓት አሳዳጊዎቹ እያጠና ለአቅመ ማሰብ የደረሰው የኢትዮጵያን ሀገረ መንግስት እንዴት ማፈራረስ እንደሚቻል የተጻፈውን ከቅኝ ገዢዎች የተቀዳውን ሰነድ ነው። ኢትዮጵያ በሁሉም ልጆቿ መስዋዕትነት የቆመች ነፃነቷን አስጠብቃ የቆየችውም ከአራቱም ማዕዘናት በተከፈለ የደምና የአጥንት ውድ ዋጋ መሆኑን የሚክደው የቅኝ ገዢዎች ሰነድ የአማራውን ህዝብ በጨቋኝነት የኦርቶዶክስ ቤተክርስቲያንን በእምነትና ባህል ወራሪነት የሚወነጅልበት እጅግ መርዛማ የበቀል ትርክት የያዘ ሰነድ ነው። ህወሓትና ኦነግ ሰነዱን ማኒፌስቶአቸው አድርገው ተከታዮቻቸውን ሲያጠምቁበት ኖረዋል። አብይ አህመድ ይህንኑ እያጠና ያደገውን ሰነድ ወደ መሬት አውርዶ ለማስፈጸም ጦርነትን የሰበቀ ገዢ ሆኖ ብቅ ብሏል። በአንድ ጊዜ ሁለቱም ላይ መጠነ ሰፊ ጦርነት ከፍቷል። በቤተ ክርስቲያኒቱ ላይ የከፈተውን ጦርነት ለጊዜው ጋብ አድርጎ ሙሉ ኃይሉንና ጊዜውን የአማራን ህዝብ ሱሪና ትጥቅ አስፈታለሁ ብሎ ሰራዊቱን አዝምቷል። በይፋም አዋጅ አውጥቶ ለዓለም አቀፉ ማህበረሰብ ነግሮ ያለፉትን 3 ወራት ጨምሮ ለ6 ወራት የአማራን ክልል በባሩድ ጢስ ያጠነ ህፃናትን በድሮን እያስጨፈጨፈ የአርሶ አደሩን ማሳ በጥይት አረር እያቃጠለ ቆይቷል። አሁንም በንጹሃን ግድያ ላይ ተሰማርቶ መጠነ ሰፊ የዘር ማጥፋት ዘመቻ እያካሄደም ነው። ትላንት
ትግራይ ላይ የፈጸመውን ታላቁን ጥፋት አማራ ላይ በመድገም ለየትኛውም የኢትዮጵያ ልጅ ርህራሄ የሌለው መሆኑን በትክክልም ለመቅሰፍት የተላከ ገዢ መሆኑን አስመስክሯል። የአማራ ህዝብ በእርግጥ አጸፋውን እጥፍ ድርብ አድርጎ እየመለሰ ይገኛል። ዛሬ ቆሞ እጅን አጣጥፎ መሞትን አሸንፏል። ከደጃፉ ሊገድለው ለመጣ ምላሹ ከኔ ሞት በፊት አንተ ትቀድማለህ ሆኗል። ከ5 ወራት በኋላ የአማራ ህዝብ ከተከላካይነት ወደ አጥቂነት ተሸጋግሯል። ማልቀስ ብቻ ሳይሆን አድብኖ ደም እንባ ማስለቀስ ጀምሯል። መሞት ብቻ ሳይሆን በሚገባቸው ቋንቋ አናግሮ እስከ ወዲያኛው መሸኘትን አሳይቷል። አሁን ቁመናው ዘለግ ብሏል። አንድ የፋኖ አመራር ከሰሞኑ ሲናገሩ ከመንግስት ጦር ከትጥቅ አንጻር የሚቀረን ድሮን ብቻ ነው ማለታቸው ትግሉ በ5 ወራት ውስጥ የደረሰበትን ደረጃ በሚገባ ያሳያል። የፋኖ ትግል ከአማራ ክልል ወጥቶ ሌላውን ጭቁን ህዝብ አስተባብሮ ወደ አዲስ አበባ የሚገባበትን ምዕራፍ ተጠግቷል። ኢትዮጵያ ላይ የመጣውን መቅሰፍት ለማጥፋት በእርግጥም ጊዜው እየቀረበ ይመስላል። የቅኝ ገዢዎች ሰነድ የሚቀዳደድበትና የሚቃጠልበት ቀን ከምን ጊዜውም በላይ ደጃፋችን ደርሷል። 2 ዓመት በፊት በተደረገ አንድ የኦሮሚያ ብልጽግና የቤተሰብ የሚመስል ስብሰባ ላይ ነው አቶ ሽመልስ አብዲሳ ይናገራል። ብልጽግና ብለን ወደ ኦሮሞ ብሔራዊ ጥቅምና ፍላጎት አምጥተናቸዋል። አሁንም አትፍሩ፣ በቅርቡ የሚተገበር አንድ ስልት አለን፣ የምክክር ኮሚሽን የሚል የሚጠበቅብን ኢትዮጵያ የሚለውን ቃል ደጋግሞ ማጮህና ሰነዱን በልሙጥ ባንዲራ መሸፈን ነው። ከዚያ በኋላ እየጨፈሩ ይከተሉናል። የአቶ ሽመልስ ኮንቪንስ እና ኮንፊውዝ ክፍል 2 ድራማ መሆኑ ነው። የምክክር ኮሚሽኑ ሳይወለድ በሽሉ የሞተው ኮሚሽኑ መልካም ስምን አንግቦ በተግባር የአብይ አህመድ ድራማ ስለመሆኑ ከብልጽግና መንደር ውጪ ወሬው ገበያ ወጥቶ በብዙ ተሸምቷል። አቶ ሽመልስ አንድም የሱን ነገር አይናገርም። የሱ የሚባልም ነገር የለውም። የቤተ መንግስት አካባቢ መረጃዎች እንደሚያጋልጡት አብይ አህመድ ትክክለኛ ማንነቱን የሚያንጸባርቀው በአቶ ሽመልስ በኩል ነው። እነዚያ የአቶ ሽመልስ አደገኛ የአደባባይ ንግግሮች ባለቤትነታቸው የአብይ አህመድ ስለመሆኑ ከእርግጠኝነት በላይ የሚገልጹት የቅርብ ሰዎች አብይ አርቲፊሻል ኢትዮጵያዊ አርበኛ መሆን ሲፈልግ ራሱ ወጥቶ ይናገራል። በልቡ የሚንተከተከውን የዘረኝነት ትርክት ደግሞ በአቶ ሽመልስ አንደበት እንዲነገር ያስደርጋል ብለው ይገልጻሉ። እንዲህ አይነት በአደባባይ መናገርን የማይፈልጉትን የሚናገርላቸው ሰው የነበራቸውና ያላቸው የዓለማችን መሪዎች ብዙዎች ናቸው። አቶ ሽመልስ የምክክር ኮሚሽኑ ቁጥር 2 ኮንቪንስና ኮንቪውዝ ድራማ መሆኑን በሹክሹክታ ሲናገር ያለ ፍቃድ አልነበረም፣ እንደመጣለትም አይደለም። አብይ አህመድ ሳይፈቅድለት የሚናገራት አንዲት ቃል እንደሌለች የምናውቅ ብዙ ማለት የምንችል ይመስለኛል። በሚቀጥለው ዓመት እሬቻን በቀይ ባህር ላይ እናከብራለን ሲል አብይ አህመድ ቀይ ባህር የህልውናችን መሰረት ነው በሚል ላዘጋጀው የማዘናጊያ ዲስኩር መንደርደሪያ እንዲሆን የአብሪ ጥይት ያህል አስቀድማ የተተኮሰች ንግግር መሆኗ ግልጽ ነው። ስለ ምክክር ኮሚሽኑ ብዙ ማለት የሚያስፈልግ አይመስልም። የአብይ አህመድ ማደንዘዣ መድኃኒት ስለመሆኑ አያሌ ማሳያዎችን ዘርዝሮ መግለጽ ይቻላል። በአጭሩ ኮሚሽኑ የኢትዮጵያ ሽግግርን ለማደናቀፍ የተዘረጋ ወጥመድ ነው። አንደኛውን ራቁቱን የመጣው ብልጽግና ይሻላል። አብይ አህመድ ሲጨንቀው ጠርቶ ህዝቡን እንዲያጃጅልለት የሚጠቀመው አሻንጉሊት ነው። አብይ አህመድ በዚህ በኩል ሀገር እያፈረሰ በሌላ መድረክ ይመጣና ሀገራዊ ምክክር እያለ ይቀልዳል። የኮሚሽኑን ስራ የኦሮሚያ ብልጽግና በራሱ ልክ አድርጎ ቀድሞ ፈጽሞ ጨርሶታል። እንደዚህ ኮሚሽን የኢትዮጵያን ሽግግር አደናቃፊና መሰናክልም የለም። የአምባገነኖችና ዘረኞች ወንበር አስጠባቂ ተቋም የሆነ አደገኛና በአስቸኳይ መፍረስ የሚገባው ነው። ለኢትዮጵያ ህዝብ መድረስ የሚገባው የወቅቱ መልእክት ይህ የምክክር ኮሚሽን የሚሉት የቀነጨረ ተቋም የብልጽግና ፓርቲ የነፍስ አባት መሆኑ ታውቆ በአንድ የጋራ ድምጽ እንዲያወግዘው ነው። ኢትዮጵያ ላይ የመጣውን መቅሰፍት ከማራዘም ያለፈ አንዳች ሚና የለውምና ተረኝነቱ አይን አውጥቶ መጥቷል። የኦሮሞን ኢምፓየር በእግሩ ለማቆም እንቅልፍ ያጣው የአብይ አህመድ አገዛዝ በማናለብኝነትና እብሪት ያልተጻፈ የአፓርታይድ ስርዓት በኢትዮጵያ ምድር ላይ አንግሷል። ንቅለ ተከላው በየአቅጣጫው ተጣጥፏል። ተቋማትን መሰልቀጥ ዋና ኢላማ ተደርጎ በስፋት ዘመቻ እየተካሄደባቸው ነው። ሁለቱ የሀገሪቱ ትልልቅ አበዳሪ ተቋማት በተረኞች እጅ ላይ ወድቀዋል። የኢትዮጵያ ንግድ ባንክና ሰሞኑን
የተሰለቀጠው የኢትዮጵያ ልማት ባንክ ሁለቱም ለማንና እንዴት እንደሚያበድሩ ከኦሮሚያ ብልጽግና ጽሕፈት ቤት በሚሰጣቸው ቀጭን ትዕዛዝ እያስፈጸሙ ለመሆናቸው መረጃዎች በስፋት እየወጡ ነው። የአንድ ብሔር ተወላጅ የሆኑ ሚሊዮነሮችና ቢሊዮነሮች እንደ እንጉዳይ ፈልተዋል። የአማራ፣ የጉራጌ፣ የትግራይና ሌሎች ኢትዮጵያን ባለሀብቶች ከጫወታ ወጥተው ብዙዎች ስደትን ምርጫቸው አድርገዋል። በአንድ የቡና ቤት ምሽት የ2 ሚሊዮን ብር ቼክ የሚጽፉ ተረኛ ባለሀብቶች ኢትዮጵያ ምድር ላይ በቅለዋል። ብድሩን ጨረታውን ወደ አንድ ካምፕ ጎርፍ ሆኖ እንዲፈስ እየተደረገ ነው። በጽንፈኛ የኦሮሞ ብሔርተኞች አጋፋሪነት በኦሮሚያ ብልጽግና አስፈጻሚነት እየተዋጡ የሚገኙ ተቋማት ኢትዮጵያውያንን በኩልነት ለማገልገል ከማይችሉበት ዘመን ላይ መድረሳቸው ግልጽ እየሆነ መጥቷል። በቀጣይ ሊሰለቀጡ ቢላዋ እየተሳለላቸው የሚገኙት የኢትዮጵያ አየር መንገድና ኢትዮ ቴሌኮም የጊዜ ጉዳይ እንጂ መጨረሻ እድል ጣፋንታቸው ተወስኖ አልቋል። ጉራጌ የምትታመሰው በዚሁ ተረኛ አገዛዝ የተስፋፊነት ተልዕኮ እንደሆነ ይታወቃል። ነገ ከነገ ወዲያ የሲዳማ ክልል ካርታ መቀየሩ የሚጠበቅ ይሆናል። የኦሮሚያ ብልጽግና አይኑን ጨፍኖ ተረኝነቱ ላይ ሰፊ ዘመቻ ከፍቶ እያስፈጸመ ነው። ኢትዮጵያዊ ቀለም እንዲጠፋ የማድረጉ ተልዕኮ በየአቅጣጫው ተጠናክሮ እየተካሄደ ይገኛል። የቅርብ ጊዜው የኢሬቻ በዓል አከባበር የዚሁ የመሰልቀጥ አጀንዳ ትልቁ መገለጫ ነው። ኢትዮጵያን እነሱን እንድትመስል ቀን ከሌሊት እንቅስቃሴውን ቀጥለውበታል። የኦሮሞን ኢምፓየር ምስራቅ አፍሪካ ላይ አቆመዋለሁ ብሎ የቀን ቅዠት ውስጥ ገብቶ እየዋኘ ያለው አብይ አህመድ የኦሮሞን ሕዝብ ከኢትዮጵያዊ ወገኑ ጋር ደም ለማቃባት ብዙ ርቀት እየሄደ ነው። በህዋቶች ለከት ያጣ ጥጋብና ድንቁርና የትግራይ ህዝብ የከፈለው ዋጋን በህይወት ኖረን እየመሰከርን ከዚህ መማር የተሳነው የኦሮሚያ ብልጽግና ለኢትዮጵያ ህልውና ታላቅ መስዋዕትነትን የከፈለውን የኦሮሞን ህዝብ ተመሳሳይ አደጋ ላይ ሊጥለው ፍሬን በጥሶ እየገሰገሰ ነው። ለኢትዮጵያ መክሰፍት ይዞባት የመጣው አገዛዝን የሚያስቆመው ኃይል በቶሎ ካልደረሰም እንደ መንግስታቱ ድርጅት የቅርብ ጊዜ ሪፖርት በእርግጥም ኢትዮጵያ ግዙፍ የሆነ የጄኖሳይድ አደጋ በቅርብ ርቀት እየጠበቃት ነው።